ሰላማችሁ ይበልልኝ። እንዴት ናችሁ? እንኳን አደረሳችሁ። ዛሬ ሐሙስ ነው። በርግጥ ዓመት በዓል ቤተሰብ ጋር ያዋልነው ቤተሰብ ጋር የሚሄድ ቪዲዮ ሰርቼ ነበረ፣ ግን አልተሳካልኝም። የኢትዮጵያ ኔትወርክ እና ምን መሰላችሁ ውዶችዬ፣ ከቤተሰብ ጋር ዛሬ ማሳልፈው ከጋራ ቤተሰቦቻችን ጋር የባለቤት ሰዎች ይመጣሉ። እናት ያለች አባቴ ወጣ ብሎ ነው አስገባችኋለሁ። በኋላ ይገባሉ። ዓመት በዓል እናንተ እንዴት አሳለፋችሁ? አሪፍ እንደነበረ ተስፋ አደርጋለሁ። ቄጠባዬ መገርገስ ስለሆነ ያው ለምለም በዓላችን ዛሬ ነው። እኛ ለቤታችን ዛሬ ሐሙስ ነው። ዳግማ ትንሣኤ ለማክበር ነበረ። ሰንበት አካባቢዎች ስላሉ ለእነሱ እንዲመች በማለት ነው ይሄንን ያደረግነው። ውዶችዬ እናንተ ማለት በዓል እንዳሳለፋችሁ ተስፋ አደርጋለሁ። እዚህ ጋር ማዘራለች ተናገሩ ማዘራለች እንኳን አደረሳችሁ ላይ ድምፅሽን ከፍ አድርገሽ እንኳን አደረሳችሁ እያየሽ እንኳን አደረሳችሁ ተብላችኋል። በዓል እንግዲህ በኋላ እናርዳለን። በኋላ በግ እናርዳለን። በጉን አርደን በቁመኗ አሁን አሳያችኋለሁ። ከታደረጅሽ በኋላ ደግሞ በኋላ በደንብ አሳያችኋለሁ። እንግዲህ ከቤተሰቦቻችን ጋር ስብስብ ሲሉ አንድ ላይ እናሳያችኋለን። ለመጀመሪያ ጊዜ አገሬ ከስደት ተመልሼ በዓልን ከቤተሰብ ጋር በዛውም በቤቴ የመጀመሪያ ጊዜ ነውና እናንተም ይሄ ድል እንዲደርሳችሁ ጸሎት አረግላችኋለሁ። አብራችሁን ቆዩ። ወዳችኋለሁ። መልካም በዓል ይሁንላችሁ። እችን የመሰለች በግ እዩላት። በኋላ እንገናኛለን። መልካም በዓል። እሷ እራሷ ልትገባ። መልካም በዓል ይሁንላችሁ። በድጋሚ መልካም አውደ ዓመት ይሁንላችሁ። በያላችሁበት ላይክ፣ ሰብስክራይብ ማድረጋችሁን በነገራችን ላይ እንዳትረሱ። እወዳችኋለሁ። ተከታተሉ። እንኳን አደረሳችሁ ዘመዶቼ፣ ልጆቼ ያላችሁ በሸዋም በወለጋም ያላችሁ በጠቅላላ የእህት ልጆች፣ የአጎት ልጆች በሙሉ የወንድም ልጆች በሙሉ እንኳን ለዚህ ለበዓሉ አደረሳችሁ። ለበዓለ ትንሣኤው እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። ሙሃይ እንኳን አደረሳችሁ። በሸዋውም ያላችሁ ልጆቼ በሙሉ ዘመዶቼ እንኳን አደረሳችሁ። እንኳን አደረሰን ለበዓለ ትንሣኤ። አሜን። እንኳን አብሮ አደረሰን። ያላችሁ በአዲስ አበባ ያላችሁ አንበር ላይ እሺ፣ በዓሉን እንዴት አሳለፋችሁ? እኔ ኢንተርቪው አድርጋችሁ በዓል እንዴት ነበር? ሸጋው በዓል እንዴት ነበር? በዓል እንዴት ነበር? እንደዛ ነበር። እንዴት አፍህ እንዴት እታባስ በዓል እንዴት ነበር? ብሎ ብላ ብሎ ብሎ እጃችሁ ስደዱ። ሳቢ ወንበር ነሱ
وأنت من قال تكمل تبي بتاعك هذا أترفع أنا نسبي كنا أنت من قال ترفع قايد رسالة وقولي اسمه سيتلو أنا بلعب واصل ترى ما يبلع وجيت هو مو صبري يدير كان جرب تمر ما تقدر لازم كده يا فما اللي تكمل وأنت لا صار الناس تكمل የእናንተም የተሞላው ሀብት ሲሳይ ይስጥልኝ፣ እግዚአብሔር ይስጥልኝ። አሁን ያግባችሁ ተይታ ያሻችሁ ባንተ ላይ የሁላ ነገር እንደምሰማው ሁሉ ምን ነበር ምረክለው ሃይማኖት ስላልነሳት እዚህ ደርሰህልኛልና ዘውዱ ተባረኩ። በእኛችሁን ያዘውና እናንተ ዘመኑ ያስለዘፍ ነው ስንኖረው ሁለታችን በዘመኑ በመከራው ሁለታችን እንታየ ነበር እና አሁንም እግዚአብሔር ይስጥልኝ እንግዲህ ይስጥልኝ ያውራባልኝ ያተኝታ ያውሳልኝ ያንጋገኛ ይስጥልኝ በዘር ያጨማምረኝ እናንተንም እግዚአብሔር ይስጥልኝ ገበላሽን ትናንትና በተዛሬ አልበሳችሁኛልና ጸጋ ልበሱ ጸጋ ያልበሳችሁ ስወድቅ ያነሳኛል ስዘቀዘቅ ያቃለኛል ልጅ የበጎዱንካ በእውነት መሬት ለውጭ ሰጥቼው ሞኝነቱ ሴት ልኮት ነው ትንሽ ተነጋይ ተመሬት አለ ሳላስበው እንዲሁ ሳላለመው ፈልገውን ያላየው ነገር ነው እና እሱ ልቦና ይስተው ተልሳኔ አይደለም። እናንተንም ጸጋ ያልብስልኝ እንዳረጋችሁ ጸጋ ልበሱ እናንተ ተልሳኔ አይደለም አመቱን ያል ቦታውን ይቀድስልኝ። ይህ ቦታ የተባረከ የተቀደሰ ለምለም ቦታ ነውና ለምለሙን ይስጣችሁ። ሀብታም ጉልበት የሚያደርጋችሁ ለብሳችኋል። በእውነቱ በጣም ለበስ ደራርበን የበላን መብል ደራርበን የበላን እና እንደዚሁ ደግሞ እንደኛ ወልዳችሁ ከብዳችሁ ደግሞ እንደኛ ብሉ እንደኛ ጠጡ። እግዚአብሔር ዕድሜያችሁ ያርዝምልኝ ከእናንተ በፊት ያርገኝ እንጂ አንቺንማ በጣም ልብሳችን፣ ጉርሳችን፣ መብላችን ሁሉ በጣም ሲበዛ እና ደግሞ እዚች ቦታችን ለመቦታ እንደጀመርሻት መጥተሽ እንደቀበርሻት ደግሞ ራሱ ባንተ አይታችኋልና አበባውን ያሳያችሁ ፈጣሪ መለኮት አበባ ያሳያችሁ። እንደው በዘር ደግሞ ያጨማምራችሁ ፈጣሪ መለኮት በዘር ያጨማምራችሁ። ሀብታም ጉልበታም ያርግልን። ሁለዚህ ያብሉ፣ ሁለዚህ ያጠጡ። እናንተም ብሉ ወልዳችሁ ከብዳችሁ፣ እናንተም ብሉ እናንተም ጠጡ። ትመላሽም እግዚአብሔር ጸጋ ያልብሳችሁ ግራና ቀኝ በእውነቱ እኔ ሁላችሁም እንግዲህ መጀመሪያ እሷ ተናግረዋለች። ጸጋ ያለበሳችሁኝ እናንተ ናችሁ። ያን ያክል ቤት አፍርሳችሁ ግድግዳ ሳይቀር እንጨት ሳይቀር ጭቃ ብቻ ነው የቀረ እና እግዚአብሔር ጉልበታም ያርጋችሁ። እግዚአብሔር እንደው ከልሳን ያድናችሁ። እዚያም ሀገሩ እንደዚህ ነው ምን ትንሹ ባይሉም ዘመዱ ከልሳን ያድናቸው ብሏልና ከልሳን ያድናቸው። ያሰባችሁት ሁሉ ይምላላችሁ። የዛሬ ዓመት ደግሞ እንደዚሁ በሰላም በክብክብ ሳይነጣጥል ዘውዱ ጥሩ አደራችሁን እግዚአብሔር ፈጣሪያችን እየለመን እንድንበላ እንድንጠጣ ያርገን። እውነት ያርግልን። የዛሬ ዓመት ያድርስልን።